ቢኒያም ያሉበት ኮሎኔል ቢኒያም የታሰረበት ቦታ ነው። የኮሎኔል ቢኒያም እጅግ ያሳዝናል። ይህ የሚባል ምንም ጥፋት የሌለው ሰው ነው። በግል ጉዳይ የታሰረ ሰው አድርጌ ነው እኔ የምወስደው። ሌሎችም በዛ ነው የሚረዱት። የኦሮሞ አክቲቪስቶች አግኝቼ ባናገርኩበት ጊዜ እሱ እጅግ ያሳዝናል ነው ያሉኝ። በቃ የግል እንትን ነው ቂም ነው እና ከሱ ጋም መረጃ ያለው ሁኔታ የግል ማለት ከማጋ ማለት ከጠቅላይ ሚኒስቴሩ ጋር በጠቅላይ ሚኒስቴሩ በግል አቂመው ያሰሩት ሰው ነው ወይም ስጋት አለብኝ ብሎ ማለት ነው። እንዲያውም እኔ ባለኝ መረጃ ቢኒያም ከመታሰሩ በፊት አሜሪካ መጥቶ ነበር እና ብዙ ሰዎች እዚህ ለምን አትቀርም ሊያስርህ ይችላል ብለው ሲናገሩት አይ እኔ አልቀርም ብሎ ወደ ሀገር ቤት ተመልሶ አዲስ ኃላፊነት ተሰጥቶት ቤተ መንግስት ጭምር አስጠርቶ ጠቅላይ ሚኒስቴሩ 4 ዲማንዶች አሉኝ እነዚህ 4ቱ ነገሮች ካሟላህ ትሰራለህ ከኔ ጋር እነዚህን ካላሟላህ ግን ትታሰራለህ ብሎ ነበር በግልጽ ቋንቋ የነገረው ቤተ መንግስት አስጠርቶ ማለት ነው። አዲሱ ጠቅላይ ሚኒስቴር ምን አላችሁ? ጠቅላይ ሚኒስቴር 4ቱ ዲማንዶች ምንድናቸው? አንድ ወደ ትግራይ የምትመላለሰው ነገር አቁም የሚል ነው። ካቱ እንደምታውቀው ነባሩ የኢንሳ ኃላፊ ኮሎኔል አብይ ሊቀመንበር ወይም አለቃ የነበሩ ትግራይ ውስጥ ነው ያሉት እና ከእሳቸው ጋር ግንኙነት አለህ ነው እና ትግራይ ምትሄዱ ትግራይ ይሄድ የነበረው ቢኒያም ደግሞ የራሱ የቴክኖሎጂ ፕሮጀክት ነበረው እና ትግራይን የመርዳት የማገዝ ማለት ነው እና በግልጽ ፕሮጀክቱ ታውቀዋለህ የሚደበቅም አይደለም በግልጽ ነገር ይችላልው እኔ ከማንም ጋር ግንኙነት የለኝም ስለዚህ ይሄንን አቆም ነው። ሁለተኛው ስለኔ ብዙ ነገር ታውቃለህ ነው እና አሁን የቂምና የግል መሆኑ ከዚህ ጋር ያይዘህ ማየት ይችላል አንተም ሌላውም ተመልካች ሊረዳ ይችላል እና ብዙ ነገር ስለምታውቅ እነዚህ ነገሮች ላይ እንዳታስበው ጭራሽ እንትን እንዳትል ነው። ሶስተኛ ካሁን በፊት ተበድያለሁ እኔና አሁን ልትክሰኝ ይገባል። ምን ማለት ነው? የኔን ስልጣን ተቀብለ እኔን እንትን አድርግ ማለት ነው። የኔን እንትን አግዘኝ ሰፖርት አድርገኝ የኔ አጨብጫቢ ሁን ነው ሊትራሊ። አራተኛው ንቀት አለህ ነው እሳቸው ላይ እና ይሄንን እንትን በል ቢኒያም ግን በዚህ ረገድ ምንም የሚቀየር አቋም እንደሌለው መታሰር ካለበትም ለመታሰር ዝግጁ እንደሆነ ነው የተናገረው እና በዚህ ምክንያት የታሰረ ሰው ነው ባጭሩ። የህግና የፍርድ ቤት የጥፋት ምናምን እንደገናም እስካሁን ድረስ ይህ የሚባል ነገር የጥፋተኝነት ነገር እንትን አልተደረገም። እንዲያውም ፍርድ ቤት በዋስ እንዲወጣ ነው የወሰነው። የመጨረሻ የፍርድ ቤት ውሎ እንደ ትናንት ነበረ እንደ ዛሬ ነው ያገኘሁት እኔ ማለት ነው እና ሳገኘው ፍርድ ቤት ምን ወሰነ ስለው ፍርድ ቤት በቃ በዋስ መውጣት እንደሚችል ነው እንትን ያለው። አቃቤ ህግ ግን ቢወጣ ይጠፋብኛል ብሎ ነው እንትን ያደረገው እና ተመልሶ እንዲታሰር ነው የተደረገው። በዚህ አጋጣሚ እዛ ቅሊንጦ ላይ በነበረን ቆይታ ስላነሳውም ሌሎች ብሔሮች ነበሩ ወይ ብለኛልና አንድ የኦሮሞ ተወላጅ እጅግ የሚያሳዝን ወጣት አለ እዛ ያገኘሁትም ቢኒያም ራሱ በወሰደው ኢኒሺዬቲቭ ነው። ከውስጥ ሄዶ እንግዳ ላይ መጣል ያየን አንተም አግኘው ምናምን ብሎ ነው የወሰደው እና ቢኒያም የሚያሳሰበኝ ስትመጡም ስታዩንም እነዚህን ግምት ውስጥ አስገቡ። የሚያሳዝነው አሁን ለውጥ በተባለው ነገር ሰው ስካር ላይ ስላለ ትግራይ ተጎዳ በሚል እናንተ የትግራይ ሰዎችን እንትን ያላችሁ ነው እንድንፈታ ጥረት እያደረጋችሁ ነው መጣችሁ ትጎበኙናላችሁ። ሌላው ግን በለውጥ መጣ ተብሎ ስለተነገረው ሌላው ብሔር ትግራይን እንትን ያደረገ ሌላውን ብሔር ግን የጠቀመ ለውጥ የመጣ ነው የመሰላቸውና በዚህ ምክንያት ስካር ላይ ስላለ ሰው እነዚህ ሰዎች ተረስተዋል የሚያያቸው የለም እና ይህ ወጣት ኦነግ ተብሎ ነው የተያዘው። የሰኔ 16ቱ የቦምብ ፍንዳታ ጋር በተያያዘ ዋናው ሜን ሰስፔክት ነው እና የኤፍቢአይ ሪዛልት አምጥተው አሳይተውኛል። ልጁ ምንም አይነት እንትን እንደሌለው ነው የተረጋገጠው። ምንም የለበትም። የኤፍቢአይ ሪፖርት ነው ያይቻለሁ ባይኔ አንብቤዋለሁ። የልጁ ቅንጣቶች ተወስደው የጥፍር የፀጉር ምናምን ዲኤንኤ ቴስት ለማድረግ ማለት ነው እና ከፍንዳታው የተገኙ ድቅዳቂና እንትኖች ሬዚዲዮች ቼክ ተደርጎ ምንም አይነት ይህ የሚባል ሊንክ የላቸውም እና ልጁ ግን እየተባለ ያለው አሁን አደራም ለኢትዮጵያ ሕዝብ እንድትነግርልኝ ያለኝ እንገድልሃለን ወይ እመን ፈጽም ያለው በል ወይም ደግሞ እንገድልሃለን ከዛ በሰራው ጥፋት በዛ በሰኔ 16ቱ ፍንዳታ ማለት ነው ተጸጽቶ ራሱ አጠፋ ብለን ነው ዜና ምን ሰራበን ያሉት እና ኢንኬዝ ይሄ ነገር የሚተገበር ከሆነ የኢትዮጵያ ሕዝብ ይወቅና እኔ ንጹህ መሆኔን እንዲያውቅልኝ ፈልጋለሁ። እስካሁን ግን የኤፍቢአይ ሪፖርት መጥቶ ተይዞ ቁጭ ብሏል። ልጁ እንደታሰረ ነው ያለው። አብሮት የታሰረ ሌላ አለ ሌላ ሰስፔክት
ሜን ሰስፔክቱ ይሄ ያልኩ ልጅ ነው በኦነግነት የተያዘ ኦሮሞ ነው ሌላው ሰስፔክት ምንድነው ያሉት መስክር እሱ እንደፈጸመው ያ ነገር ተናገር ካልሆነ እጅን ቆርጣለን ብለውታል ስለዚህ ይሄ ነው ለውጡ ማለት አሁን የኢትዮጵያ ህዝብም ሌላው ማወቅ ያለበት ይሄ ነው ለውጥ እየተባለ ያለው ነገር ይሄ ነው ያመጣው እስኪ ዘጋራ ለምሳሌ ከኮሎኔል ቢኒያም ጋር የግል ቂም በቀል የተነሳ ሊሆን ይችላል እንዳልከውም ገልጸህልናል በትክክል ገልጸህልናል ሌሎችስ ለምሳሌ የታሰሩ ብዙ የትግራይ ተወላጆች ለአገሪቷ ሲሰሩ የነበሩ ብዙ ታስረዋል እንግዲህ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ ብዙዎቹ በይቅርታ በሚባል በመደመር በይቅርታ ብሎ ከፍተኛ ወንጀል ሰርተው የነበሩ ሰዎች በፍርድ ቤት የተረጋገጠባቸው ወንጀላቸው እንዲሁም ፍርድ ላይ የነበሩ ሰዎች ተፈተዋል የትግራይ ተወላጅ ግን አሁን በብዛት የትግራይ ተወላጅ በተለይ አዲስ አበባ አካባቢ ወደ 300 አካባቢ እስረኞች አሉ በአሁኑ ጊዜ በተለያዩ ክልሎች እንደገና እስካሁን ድረስ ወደ ፍርድ ያልቀረቡ አሉ ለምሳሌ በቤኒሻንጉል ጉሙዝ አካባቢ ላለፉት 2-3 ወር ገና ያልቀረቡ አሉ ለምንድነው ጠቅላይ ሚኒስትሩ ይሄን ያህል የትግራይ ተወላጆች ላይ ታርጌት የሚያደርጉ ምክንያቱም እዚህ ላይ ምንድነው የሚሉ ሰዎች አንድ ቂም በቀል ለመወጣት የሚፈልግ ኃይል አለ ከኋላው ወይንም ለማስደሰት የፈለጉት ኃይል አለ የሚሉአሉና ለምንድነው እዚህ ጋር ትግራይ ተወላጆች ጋር እንደዚህ ይሄን ያህል ታርጌት ሊያደርጉ ይቻሉ ሁለተኛ እንደገና የፍርድ ሂደታቸው ምን ደረጃ ይገኛል በአሁኑ ጊዜ በዋናነት ጥቃቱ ከእስረኞች ጉዳይን በዘለለ በሰፊው ትግራይን ታርጌት ያደረገ እንቅስቃሴ አንድ አመት ተኩል ተካሂዷል አሁንም እንደቀጠለ ነው እና ይህ ስላለም ነው አሁን ይሄ የወፍሪ ሐርነት በህዝብ ንቅናቄ የተጀመረው ማለት ነው ምክንያቱ ለወደዳኛው ለኮሎኔል ቢኒያም ብሎ አይደለም አንድ ሰው እየሰራ ያለው ለራሱ ለትግራዋይነቱ ብሎ ነው እኔም ኢንክሉዲንግ ማይሰልፍ እኔም እዛ ላይ ሲሳተፍ ለራሴም ነው ምክንያቱም ነገ ጧት ማንም ሰው ከማከላችን ሊታሰር ይችላል አጠቃላይ የትግራይ ህዝብ ሆስቴጅ ነው የተያዘው አሁን ስለዚህ የሚለያየው ፌንስ ውስጥ የመሆንና ውጭ መሆን ነው እነሱም እንደዛ ነው የሚሉት እስረኞቹ ተጋሩ እስረኞቹ ምን ለያየው እኛ በኮምፓውንድ ውስጥ መሆናችንና ሌላው በሜዳ ላይ ሆኖ መታሰሩ ነው እንጂ ሁላችንም እስረኞች ነን አሁን የትግራይ ተወላጅ ሆኖ በነጻነት የሚኖር አለ ወይ ነው የነሱ ይሄ ወፍሪ ሐርነትም የሚያነሳው ይሄ ነው የትግራይ ባለሀብት ሆኖ በነጻነት የፈለገውን ተናግሮ ይኖራል ወይ ንብረቱ ከነገ ዛሬ ይወሰድብኛል አይደል የሚያስበው ወይ አጠቃላይ እንደ ክልልም የትግራይ ህዝብ ከሌላው የኢትዮጵያ ክፍል ተነጥሎ እንዲኖር መንገድ ተዘግቶበት እየኖረ አይደለም ወይ ይሄ ሁሉ ግምት ውስጥ ያስገባ ነው ወፍሪ ሐርነት ሲነሳ የእስረኞች ጉዳይ ብቻ አይደለም አጠቃላይ ትግራይ ሆስቴጅ ተይዟል ስለዚህ ወፍሪ ሐርነት ያስፈልገው አጠቃላይ የትግራይ ህዝብ ነፃ መውጣት ስላለበት ነው የትግራይ ህዝብ ይሄ እየሆነ እስረኞች ተጋሩ ተይዘው ቁጭ ብሎ ዝም የሚል ከሆነ ተኝቶ አድሮ ተነስቶ የሚሄድ ኖርማል ቲንግስ አዝ ዩዥዋል አይነት ብሎ የሚሄድ ከሆነ ይሄም ስተት ነው ወፍሪ ሐርነት ያስፈልገበት የማንቃት ስራም ለመስራት ነው እና እነዚህ እስረኞች ደግሞ የፖለቲካ እስረኞች ናቸው ቅድም ያነሳው ከጠቅላይ ሚኒስቴሩ የቂም በቀል ጋር በተያያዘ እንዲሁም ተጋሩ ሴሌክቲቭሊ እንትን የተደረጉበት እንዲሁም እነዚህ ሰዎች ለሀገራቸው ጥሩ አበርክቶ ሲያደርጉ የነበሩ ሰዎች ናቸው ብለ ያስቀመጥከው ለዚህ ነው የፖለቲካ እስረኞች ነው የምንላቸው አሁን ኢትዮጵያ ውስጥ ከፖለቲካ እስረኝነት አልፎም የህሊና እስረኞችም እየተጨመሩበት ነው አሁን የጻፉ የተናገሩ ሰዎች እየታሰሩ ነው በነገራችን ላይ ለውጥ የሚባለው ነገር አሁን ለውጡ ተማምነው እንትን ያሉ ሰዎች እየተበሉ ነው አሁን እና ለውጡ ሰው መብላት ጀምሯል እሱ ምንድነው ዜጎች በየቦታው እየተፈናቀሉና እየሞቱ ናቸው ለውጡን ተስፋ አድርገው ብዙ ነገር ያሉ ሰዎች አሁን ተመልሰው የሚታሰሩበት ሁኔታ ተፈጥሯል ለውጡን ተችቶ መጽሐፍ የጻፈ ሰው ታስሯል እንዲያውም በእርግጠኝነት አንተ ነው የጻፍከው በሚል ሳይሆን እሱ ሊጽፈው ይችላል በሚል ጥርጣሬ ማለት ነው በብዕር ስም የተጻፈ መጽሐፍ ነው ለውጥ ተብሎ ሰው የፈለገውን ይናገራል ሲባል መጽሐፍ የተጻፈ ሲያከፋፍሉ የተገኙ ሰዎች ታስረዋል አሳታሚው ታስሯል የቴሌቪዥን ድራማ እንዲቋረጥ ተደርጓል ስለዚህ አጠቃላይ ለውጥ ተብሎ የተነገረው ነገር በከፋ ሁኔታ ነው አሁን እንትን እየሆነ ያለው እና ለውጡ አልተቀበላችሁም ለውጥ እያደናቀፋችሁ ነው ተብሎ ነው የትግራይ ተወላጆች የተራ ጉዳይ ነው አሁን ሌላው እየደረሰበት ነው የትግራይ ተወላጆች ላይ ግን መጀመሪያ እርምጃ ተወሰደ ማለት ነው ስለዚህ ለውጡ አለመቀበል የሚያሳስር ከሆነ እስራቱ ፖለቲካ ነው ማለት ነው አንድ ሁለተኛ ሙስና የሰራና ሰብአዊ መብት ጥሰት የፈጸመ ስልጣን ላይ ያለ ኦር በነጻነት የሚኖር ኢትዮጵያ ውስጥ ወይም ወደ ውጭ የተላከ ሰው አለ የሌላ ብሔር ተወላጅ ስለዚህ ይህ ባለበት ሴሌክቲቭሊ የትግራይ ተወላጆችን ብቻ
በለየ በድርጅትም ኢህአዴግ ውስጥ ሁሉም ችግር አለባቸው። ነገር ግን ህወሓትን ብቻ በለየ ሁኔታ ሲካሄድ ይሄ ሌሎች የሌላ ብሔር ተወላጆችም ያሉት ነው። መታሰር ካለባቸው ሁሉም ጋር ስተት ይፈጸማል፣ መታሰር አለበት። ነገር ግን አንዱን ለይተህ ብቻ የምታጠቃ ከሆነ ፖለቲካዊ ነው፣ ፖለቲካሊ ሞቲቬትድ ክስ ነው ማለት ነው። ስለዚህ የፖለቲካ ነው ጉዳዩ ማለት ነው። ለዚህም ነው ወፍሪ ሓርነት የፖለቲካ እስረኞች ናቸው ያላቸው። ሌላው የፍርዱ ሂደት ተቋማቶቹ ነፃ አይደሉም፣ ነፃና ገለልተኛ የሆኑ ተቋማት አይደሉም። ነፃና ገለልተኛ የሆነ ተቋም በሌለበት ሁኔታ ደግሞ እነዚህ ሰዎች በፍርድ ቤት ፍትህ ያገኛሉ ብሎ ማሰብ ቀልድ ነው። ስለዚህም ነው የህዝብ ንቅናቄ ያስፈልገው። በህዝብ ንቅናቄ እነዚህ ሰዎች በዓለም አቀፍ ደረጃ ሙቭመንት ተካሂዶ መፈታት አለባቸው የሚል ጫና መንግስት ላይ ጫና ማድረግ ያስፈልጋል የተባለበት በተቋማቶቹ እምነት ስለሌለው ነው። ህዝቡ በተቋማቶቹ እምነት የሌለ ያጣበት ምክንያት ደግሞ ካሁን በፊት ለውጡ ተብሎ የተነገረን የፍርድ ቤትና የደህንነት ተቋማት ከፖለቲካ ሰዎች ነፃ ሆነው ከፓርቲ አፊሊዬሽን የሌላቸው ሰዎች ይመሯቸዋል ተብሎ ነበር የተነገረ። ነገር ግን ከፍትህ ተቋማት ብንጀምር ጠቅላይ አቃቤ ህጉ የኦህዴድ ስራ አስፈጻሚ አባል ናቸው። ብዙ የተወራለትና ብዙ የተደሰኮረለት የደህንነት ተቋም የሚመሩ መጀመሪያ ጀነራል አደም ነበሩ። ከመከላከያ አምጥተው ተናሏቸው፣ ከዛ እንደገና መልሰው ወደ መከላከያ ወሰዷቸው። አሁን እሳቸውን የተኩ ሰው አቶ ደመላሽ ገብረ ሚካኤል ይባላሉ። የኦህዴድ ሰው ናቸው። ካሁን በፊት ግን አቶ ጌታቸው አሰፋ የህወሓት ስራ አስፈጻሚ ሆኖ እንዴት ደህንነት መስሪያ ቤት ይመራል በሚል እሱ ከተነሳ በኋላ ደህንነት መስሪያ ቤት ከፖለቲከኞች ነፃ ወጥቶ ከፖለቲካ ንክኪ ነፃ የሆነ ተቋም ይሆናል ተብሎ ነበር የተነገረን። ተመልሶ ግን ወደዛ እንደሄዱ አሁን አቶ ደመላሽ ነው የሚመሩት የደህንነት መስሪያ ቤቱ። ስለዚህ ይሄ ሁሉ ግምት ውስጥ ታስገባ የፍትህና የማጣራት ስራው የሚሰሩ ሰዎች ነፃና ገለልተኛ አይደሉም። ይህ በሆነበት ሁኔታ የፍርድ ሂደቱ ትክክል ሊሆን ይችላል ማለት ዘበት ነው። ለዚህም ማሳያ የኮሎኔል ቢኒያም አንዱ ትልቁ ምሳሌ አድርገን መውሰድ እንችላለን። የጀነራል ሐድጉ በዋስ ተለቀው ታፍነው ተመልሰው የታሰሩበት፣ የኮሎኔል ቢኒያም ደግሞ በዋስ እንዲለቀቁ ፍርድ ቤት አዞ ውሳኔ ሰጥቶ ነገር ግን አቃቤ ህግ መልሶ እንዲታሰሩ ያደረገበት ሁኔታ አለ። የሌሎችም ተመሳሳይ ነገር ነው። የኢሳያስ ዳኛውን ጉዳይ ማንሳት ይቻላል። እና ይህ በሆነበት ሁኔታ ፍርድ ቤቱ ትክክለኛ ፍትህ ይሰጣል ማለት ዘበት ነው። ሌላ የሚዲያ ሽፋን እንዳያገኙ የማድረግ ስራ ነው። አንድ በታሰሩበት ቦታ የተመረጡ ቻናሎች ብቻ ነው የሚያዩት። ለምሳሌ የትግርኛ የተባለ ነገር ፈጽሞ የተከለከለ ነው። እስር ቤት ውስጥ የትግርኛ ጽሁፍ ክልክል ነው። ትግርኛ መጽሐፍ አይገባም። ትግርኛ የአሸባሪ ቋንቋ ነው ተብሎ ተፈርጇል። ትግርኛ የሚባል በቃ የለም እስር ቤት ውስጥ አይፈቀድም። የቴሌቪዥን ጣቢያዎች የትግራይ ቲቪ፣ ድምጽ ወያነ፣ ሌሎችም ፈጽሞ አይታዩም። የሚታየው የመንግስት ፕሮፓጋንዳና ዲስኩር የጠቅላይ ሚኒስቴሩ የግል ስብዕና የሚገነቡ ሚዲያዎች ብቻ ናቸው የሚታዩት። ሌላ የሚዲያ ሽፋን እንዳያገኙ ማድረግ ነው። የነሱን የፍርድ ቤት ሂደት ፈጽሞ እንዳይዘግቡ ማለት ነው የማድረግ። የትግራይ ቴሌቪዥንና የድምጽ ወያነ አይዘግቡም ስለ እስረኞቹ ማለት። በተሻለ መጠን ይህንን የሚያደርገው ትግራይ ሚዲያ ሃውስ ነው ስለ እስረኞች የሚመለከት ማለት ነው። እና ይሄ እጅግ ያሳዝናል። እና የፍርድ ሂደታቸው በእንደዚህ አይነት ሁኔታ ነው ያለው። የሚዲያ ሽፋን አያገኙም። ብዙ ችግር ነው እየደረሰባቸው ያለው። ብዙ ሰዎች እነዚህ ሰዎች ነፃ እንደሆኑ ነው የሚያምኑት። እጅግ በሚያሳዝን መልኩ ግን እንዳልኩ በእንደዚህ አይነት ሁኔታ ነው ያሉት። እና በቦታው ተገኝቼ ራሴ ያረጋገጥኩት ነገር ነው ይሄ። ሌሎች ብሔሮች ታሳሪዎችም አሉ፣ ልክ ነው። ግን ማንም ሰው አይጎበኛቸውም፣ አይጠይቃቸውም። ምክንያቱም ስካር ላይ ስላለ ለውጥ በሚል አሁን እንኳ ለውጡ ተቀልብሷል በሚል ያው ያሉትን ችግሮች ማውጣት ጀምረዋል። ካሁን በኋላ ራሳቸውን እንትን እያሉ የሚቀጥሉበት እድል የለም።